አሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አድራችሁ? እንዴት ዋላችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። እንዴት ሰነበታችሁ? በያላችሁበት በዓለም ዳርቻ አላህ ይጠብቃችሁ። ስደተኞች በሙሉ እንግዲህ የሀገር ውስጥ ያላችሁ ውጭ ሀገርም ያላችሁ ዛሬ ምን ይዤ መጣሁ እንግዲህ እዩት ምን እንደሚመስል ቪዲዮ ማለት ነው። እና ክርስቲያን ወገኖቼንም ሰላም ሰላም ብያለሁኝ። ሁላችሁም በያላችሁበት ሙስሊም ክርስቲያን ወገኖቻችን አላህ ይጠብቃችሁ፣ አላህ ይጠብቀኝ። ዛሬ እንግዲህ ዳቦ ይዳለፍ እንዳትሉኝ አንተ ሽወይ ሌላ ላስገሟል ሶት ሰክሪ ሽወይ እኛ ቤት ውሃ በጣም ነው የሚጮኸው ጨዋቱ። ኢድ አልፎ ዳቦ ምን ያደርጋል ለምትሉኝ ወላሂ ራበኝ ብትሉ ብላችሁ ታምናላችሁ? ኢድ ካለፈ በኋላ ረመዳን ካለቀ በኋላ እናቴ ሰው አስቤዛ አይገዛም ቡና አለን እንዴ ለካ ሾርባው ነበር የጠቀመን፣ ሾርባና ሳምቡሳ። ከዛ ራበኝ በቀደም ጊዜ አጣሁና ዛሬ ደግሞ ኢድ እንኳን ቢያልፍ ዳቦ ጋግሬ ከነሱ ጋር ልብላ አልኩኝ። ምን ይመስላችኋል? የኬክ መቁረጫ ደግሞ ያዘጋጀሁት እና እስኪ እንቁረሰው። ቢስሚላህ ራህማን ራሂም ማሻአላህ ተባረከ ራህማን። ማታ ክላሴ ስወጣ ነው ያቦካሁት። ጠዋት ደግሞ መጥቼ ጋገርኩት ማለት ነው። ግን ጓደኛ የተባብራኛለች። በነገራችን ላይ በጣም ነው ማመሰግናት። ተሳስበን ነው የምንሰራው። እውነቱን ለመናገር እኔ እንትን ብዬ ፈረን ውስጥ አስገብቼላት ሄድኩኝ። እሷ ደግሞ ጠብቃ እንትን አለችው፣ ዘጋችልኝ ማለት ነው። እኔ አጽድቼ እስከመመጣ ድረስ እና አብራችሁ ስትሰሩ ተሳሰቡ። በእውነት አሁን ትላንትና በጣም ርቦኝ ማለት ነው። ርቦኝ የደረቀ ሁብዝ ነበር የበላሁት። ቢስሚላህ እና አሁን ለምን ዳቦ ጋግሬ አልበላም ብዬ ይሄ ደግሞ ዛሬ ማታ ቦክቼ አደርኩኝ፣ ዛሬ ጋገርኩኝ ማለት ነው። እና አብራችሁ ስትሰሩ ይሄ መልእክት አለኝ፣ ተሳስባችሁ ስሩ። በእውነት አሁን ይሄ ዳቦ እኔ አይደለሁም በቃ እሷ ናት ማለት ይቻላል። ላብቃው እንጂ እሷ ናት የጋገረችልኝ። እና ባንተሳሰብ እና ብንናቆር ኖሮ አትጠብቀውም ነበር። እኔ ደግሞ መመላለስ አልችልም፣ ጽዳት ስለገባሁኝ መመላለስ ስለማልችል እሷ ናት ያየችልኝ ማለት ነው። በዚህ አጋጣሚ አብራችሁ ስትሰሩ አብራችሁ የሚሰራ ሰው ካለ ተሳሰቡ እላችኋለሁ። ውዶችዬ በመተሳሰብ ጥቅም አለ፣ ወላሂ ጥቅም አለ ከምንም በላይ ማለት አንቺ ትብሽ ማለት በጣም ጥሩ ነው። እና እኔ ግን አልሐምዱሊላህ አብሬ የምሰራቸው ልጆች ፒስ ነኝ። ደስ ከሚለው ነገር ባለው ነገር እንጣላለን፣ ባለው ነገር ደግሞ ፒስ ነን፣ ቂም አንይዝም። እና እንግዲህ ይቆረስ ይኸው እዩት። ማሻአላህ። ለማንኛውም ለታች ግን ብዙም እንትን አላለውም፣ ግን በስሏል። ማሻአላህ። ይሄ ካይዶ የነበር መብላት እንግዲህ ማሻአላህ ተባረከላህ። ሹክራን አንዳ ሹክራን እንትሰወይት ያዲ ሁብስ እና እንደዚህ እላቸዋለሁ። እኔ ከሻይ ጋር ልበላ ነው የሰራሁት። ወላሂ ማሻአላህ ነው። እኔ ዳቦ በሻይ ነው የምወደው አብዛኛው ጊዜ። ካለ ደግሞ በዘባዲ እበላለሁ ነገራችን ላይ። እና ሲቀጥል ደግሞ ቀጥዬ ያመጣሁላችሁ ይሄ ነው። ይሄ የዱባ ፍሬ ነው። ይሄ የዱባ ፍሬ ደግሞ የተገኘው ዱባ ተገዝቶ ዱባ ሊሰራ ተገዝቶ፣ ትልቁ ዱባ ነው በነገራችን ላይ። ትልቁ ዱባ ተገዝቶ ሊሰራ ሲል እኔ የውስጡን አውጭና ስጭኝ አልኳት፣ ለሰራተኛ ይተው ማለት ነው። ብዙ ጊዜ
ሳይንቲስቶች በምንበልና ብዙ ጊዜ ስለ አእምሮ ምናምን የሚመለከቷቸው የተማሩ ሰዎች የዱባ ፍሬ የመርሳት ችግር ጥሩ ነው እያሉ እንሰማለን። እኔ ግን በተለምዶ ሀገር ቤት እናቴ እየቆላች ታበላን ነበር። በልጅነታችን እንበላለን። ከኛ ቤት ዱባም ይመርታል እንበላለንም። ይህ ፍሬውም እናታችን እየቆላች ትሰጠናለች ማለት ነው። በጣም ነው የምትወደው እናቴ። በነገራችን ላይ እናታችን እናቴ ያስለመደችን እና እኔ ደግሞ አይጣልም አልኳት። ልጅቷ ልትጥል ስትል እኔ አትጣይ ይሄ ጥሩ ነው አልኳት ማለት ነው። አድርጌ ዛሬ ቆላሁት ማለት ነው። እና ልጅቷ ዕቃ እያጠበች ነው እንግዲህ አትጠቢ ስላት ይሻላለች ነው። እና ይሄ ለአእምሮ ጥሩ ነው በእውነት ነው። እኔ የሆነ ጊዜ በጣም እንደዚህ የመርሳት ችግር አበዛሁኝ። በነገራችን ላይ እኔ በጣም እረሳለሁ። እንደዚህ መርሳትን ሳበዛ ዝም ብሎ ሴትዮዋም ትበላለች። እዚህ አረብ ሀገር ሙከሰራት ነው የሚሉት የሆነ ነገርም ይሉታል። ግን ከዛ ከሴትዮ የተወሰነ ክላስ ይዤ በመውጣት እየበላሁ ከሻይ ጋር መብላት ጀመርኩ ማለት ነው። የሆነ ተወሰነ ለውጥ አገኘሁበት እና ከዛም በኋላ እነሱም ሲበሉ ካገኘሁኝ እወዳለሁ ብዬ ማለት ጀመርኩኝ። በእርግጥ እኔ በልጅነቴ እወደዋለሁ አትሉ ግን የሆነ ነገር እነሱ ላይ በትኩረት ይሄ እፈልገዋለሁ እወደዋለሁ ማለት የለባችሁም። የምትወዱትም ነገር አልወድም በሉ። ምክንያቱም እወዳለሁ ካላችሁ በልተው ይጨርሱ። በቃ ሲያልቅ እናንተ እንደጨረሳችሁ ነው የሚያስቡት። እና እንደዛ ነው እነሱ ሁኔታቸው የሆነ ነገር ሲያልቅ በልታችሁ እንደጨረሳችሁ ስለሚያስቡ እወዳለሁ አትበሉ። ግን እኔ አሁን ጥቅሙን ካወቅኩት በኋላ እወዳለሁ ማለት ጀመርኩኝ። የፈለገው ይበሉ ማለት ነው። ይሄ ከሻይ በጣም ነው የሚጣፍጠው። ማሻላ ደግሞ ይሄ ኦሪጂናሊ በአንድ በጨው ተዘፈዘፈ ምናምን ስላልሆነ የውስጡ ስትበሉት የሆነ ጣዕም አለው። ማሻላ ማሻላ። እና ይሄ ለአእምሮ ጥሩ ነው እላችኋለሁኝ። እንደኔ መርሳት ችግር ያለባችሁ እንግዲህ እኔ እንኳን በጣም እየረሳችሁ ችግር ያለው በእውነት በጣም በቃ ችግር እሱ ነው። ከአረብ ሀገር እኔ ስራ ችግር ሳይሆን የመርሳት ችግር ከሰዎች ጋር ያጣላኛል እና ግራ ያስገባኛል። አንዳንዴ አሁን ይህንን መብላት አለብኝ ብዬ ቆላሁኝ ማለት ነው። እና ትንሽ ከተሻለን ብዬ ቆልቼ ለመብላት አሰብኩኝ እላችኋለሁኝ። አላህ ልቦናችንን ይመልስልን። ወላሂ ይሄ ትልቅ በሽታ ነው። ሐኪም ቤት ቢኖረው እታከመው ነበር። በእውነት ሕክምና ቢኖረው እታከመው ነበረ። የመርሳት ችግር እኔ ከሰዎች ጋር በጣም የሚያጣላኝ የመርሳት ችግር ነው። እና በቃ ዛሬ ተናድጄ መብላት አለብኝ ብዬ ወሰንኩኝ ማለት ነው። ቁል ያዜ ሙከሰራት هذه والله حلو جنة بس ما في ملح عشان ما هديت ملح لكن طعم فيه كويس እና እንደዛ ነው እላችኋለሁ። ጓደኛዬም ብይ እያልኳት ነው። እኔም የሀገሯ ምግብ እበላለሁ እሷም የሀገሬ ምግብ ትበላለች። እንተሳሰባለን። ወላሂ በጣም ነው የምንተሳሰበው። እና ተሳሰቡ አብራችሁ ብትኖሩ ተሳሰቡ አብራችሁ ብሉ ጠጡ። ሰው ቤት እኮ ሁላችንም ወይኔ ሮ ሾሽላ አብራችሁ ስትኖሩ ከሰው ቤት ሰው ቤት ነው በቃ ጥላችሁት ነው የምትሄዱት። ግን መተሳሰብ ይኑር። ብዙ ልጆችን አሁን አያለሁኝ በእውነት መተሳሰብ የለም። እነሱን አጋልጦ መስጠት። በዚህ ራሱ አንድ ቀን ቪዲዮ እሰራለሁ ብዬ ተስፋ አደርጋለሁ። አሁን የሴትዮዋችን የልጇ ሰራተኞች ሁለት አሉ እኔ የታዘብኩት ማለት ነው። ጦርነት ነው በቃ ጦርነት አለ አይደለም። አሁን እኛ አብረን ስንሰራ እሷ ያለፈችውን እኛ ማስተካከል ነው አለብን። ወላሂ ይሄ ነገር እናስብበት። እና እነሱ ግን ቶሎ ብለው ወደ መዳም ማጋለጥ ነው የሚሄዱት። ለምን ይሄ ከሆነ ጊዜውም አይሄድም። በእውነት ጊዜው ራሱ አይሄድም። አብረን ስንበላ
አብረን ስንበላ ተስማምተን ስንሰራ ጊዜው ራሱ ቶሎ ቶሎ ይሄዳል። አሁን እዚህ ቤት 3 ወር ጨረስኩኝ። ግን ይገርማችኋል 3 ሳምንት አልመሰለኝም። እንደ ስራው ከባድነት ከባድ ነው። የዚህ ቤት ስራ ይከብዳል። ያም ሆኖ ግን በሁለታችን መካከል የመተሳሰብ እንትን ስላለ በጣም እንተሳሰባለን። በጣም በቃ አለ አይደለ እኔ እሷ የሚከብዳት ነገሮች እኔ እሰራለሁ። እኔ የሚከብደኝ ነገሮች እንተሳሰባለን። በጣም ስራ ከበዛብኝ አንድ ነገር በቃ ትሰራልኛለች እና በቃ ይገርማችኋል ትጠይቀኛለች እኔ ማግዝሽ አለ ትለኛለች። አሁን እሷ ኩሽና ናት ምግብ ነው የምትሰራው። እኔ ደግሞ ጽዳት ነኝ። ሳልመጣ ስቆይ ትመጣብኛለች። በጣም ስቆይባት ምነው ዘገየሽ ምን ሆነሽ ነው ስራው በዝቶብሽ ነው ትለኛለች። ትመጣና ትጠይቀኛለች። ኩሽና ሳልመጣ ከቆየሁ እንደገና ደግሞ ብይ ብላ ትቆጣኛለች። በእውነት አላህ ኸይር ጀዛዋን ይክፈላት። ያ ምንድነው በመተሳሰብ ነው። እኔ መጀመሪያውን መስዋዕት ብከፍል ነው። አሁን ከዚህ በፊት የከፋች ሰራተኛ ነበረቻት ከእሷ ጋር አብራ የምትሰራው ግን እኔ ብዙ ጊዜ እሷን መስያት ብዙ ጊዜ አግልላኛለች። ግን እኔነቴን ደግሞ ለማሳየት ብዙ መስዋዕት ከፍያለሁ። ገባችሁ? እና እኔ እንደዚህ ነኝ ለማለት በቃ እኔነቴን እስክታውቅ ድረስ ብዙ መስዋዕት ከፍያለሁ። አልሐምዱሊላህ አሁንም ድረስ አለሁበት። ያም ሆኖ ግን አሁን ላይ በቃ አውቃኛለች። ተግባብተናል። በቃ በጣም ባየሁት ነገር እናገራለሁ። ማድነቅ ካለብኝ አደንቃለሁ። መንቀፍ ካለብኝ እነቅፋለሁ። እንዲህ ነኝ እኔ ባህሪዬ ማለት ነው። የምችለውን እሰራለሁ የማልችለውን አልሰራም። ይሄ አልችልም እላታለሁ። አሁን በቀደም ራሱ ከሷ ተጣልተናል። በምን ተጣልተናል? ሰውየው ታመው ሐኪም ቤት የሚሄዱ እቃዎች ሲኒዎች በዘንቢል ልከት ነበረ። በኋላ ቢሰበሩስ እኔ ሁኔታውን እንዴት ሳላስተካክል ብከተው ብዬ ፈራሁ። ይሄ ሲኒዎች እኔ አልችልም አልኳት። ለምን ቢሰበሩ እዳው ገብስ ነው ለኔ። እና እኔ ይሰበሩብኛል ይሄ ነገር አንቺ አስገቢ ሌላው ነገር እኔ አስተካክላለሁ አልኳት። እሷ ያኔ እሪ አለች። እኔ ሳንድዊች ምናምን እየሰራሁ ነው ለምን ብትሰሪስ ምን ችግር አለው አለች። ይሄ ነገር የሚሰበር ነው። በኋላ እኔ ጥንቃቄ ሳላደርግ ብከተው ተሰብሮ ማን ጨመረው ማን እንደዚህ ያደረገው ማለቱ አይቀርም። የሚሄደው በሾፌር ነው። ጥንቃቄ ለእቃ ምን አይነት ጥንቃቄ እንደምታደርጊ አላውቅም። ስለዚህ አንቺ አስገቢ አልኳት። የማልችለውን አልሰራም። እኔ በነገራችን ላይ ሃርድ ነኝ። እና በቃ ለስራዬ ታማኝ ነኝ። ግን እንደዚህ የማልችለው ነገር በእኔ ሰበብ የሚሆን ነገር መስራት አልፈልግም። ለምን ስሜ ይጠራ? እና ከዛ እሪ አለች። ተይው አልኳት። የራስሽ ጉዳይ ነው። የምችለውን እሰራለሁ የማልችለውን አልሰራም ብዬ እኔ ወደ ስራዬ እላቸዋለሁኝ። እየበላሁ ነው የማወራቸው እንግዲህ ይቅርታ። ክበሩልኝ። ሰላም ሁኑልኝ። ሰላማችሁ ይብዛ። ባገኛችሁት አጋጣሚ የዱባ ፍሬ እንደዚህ ብሉ። አእምሯችሁን ያድስላችኋል። ዳቦም ብሉ እንግዲህ ዳቦ በባዶ ነው። ማር እዚህ ጋር ነበረን ግን ያው ዳቦ በማር አይመከርም። እንግዲህ በቃ አይቤ ከመጣልኝ አይቤ አዘጋጃለሁ። ካልመጣም በሻይ እየቆረስን ነው እንበላዋለን። ለማንኛውም ፍሪጅ ጨምረን እንዳይረበን እላቸዋለሁኝ። እንግዲህ እና መልካም ጊዜ። በጣም ነው የማመሰግነው። ክበሩልኝ። ስለምትከታተሉኝ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ደግሞ ተባበሩኝ። አሁንም ትብብራችሁ እፈልጋለሁ። መልካም ጊዜ